ኢቭን ተሰውሬ ራሱ ዲዚዝ ኤክስ ምንድነው ስብሰባው ምንድነው የሚያረጉት ነገር ምንድነው አይነት ብሎ በነፍሴ በአንደበቴ መናገር በማልችለው ነፍሴ በመትረዳበት ነገር አሳይቶኛል። ብዙ ነገርም አሳይቶኛል። ወደፊት ስለሚመጣ ነገሮች ብዙ ኤቭሪቲንግ ኦልሞስት አሳይቶኛል። ሱዳን ውስጥ ጦርነት አልነበረ ቅርብ ጊዜ ከባድ ጦርነት ነበር ሱዳን ውስጥ። እሱን በህልም ያሳይቶኛል። የሆነ ሰዓት ላይ በቃ እንዳለ በነፍስ ወከፍ ሁሉም በቀጠመንጃ ይዞ ምናምን አይነት ያሳየኛል። ወዲያው ደግሞ እዛ ሀፕን አድርጎ ያሳየኛል ማለት ነው። ለኤክስ ያሳየኛል። ለምሳሌ ኤክስ የምትባለዋ ፊደል እንዴት ለሁሉም ነገር መጠቀሚያ እንደምትሆን የሚመጣው በሽታ ኤክስ ይባላል። ትዊተር የሚባለው ሶሻል ሚዲያ ኤክስ ነው ስሙ። ይሄ ኤክስ ህዝብ እንዳለ ራቁቱን ነው ያለው እዛ ቦታ ላይ እና በቃ ዓለም ማለት የዝሙት ከተማ መሆኗን የሚያሳይ ማለት ነው። ሊደሮቹ የሚታረዱበት ጊዜ ተብሎ ቅርብ ጊዜ ነው። እስራኤል ሀገር የሰለሞን ሶስተኛው ቤተ መቅደስ እንትን የሚባልበት ከዛ 7 ዓመት የስቃይ ዘመኖች አሉ። 3 ዓመት ከግማሽ ላይ ነው የአውሬው ምልክት የሚመጣው ማለት ነው። ዮሐንስ ራእይ ላይ የአውሬው ማተብ እንደሚመጣ እንደዚህ ማይክሮቺፕ ምናምን የሚባል በወሬ እናውቃለን። ግን በርሜል ሆኜ ማለት ነው በርሜል ጊዮርጊስ ሆኜ ማታ ላይ በጨለማ የእሳት ነበልባል ሆኖ የእሳቱ ቅርጽ ደግሞ 666 ሆኖ ያሳየኛል ማለት ነው። ገባ ሰይጣን በቃ ወደ እሳት ሊጨምረኝ እንደሆነ ነው የሚነግረኝ ማለት ነው። የአይጥ መርዝ ገዝቼ በማንጎ ጁስ ቀላቅዬ ራሴን በቃ እንትን ላደርግ በቃ ዲዚዝ ኤክስ ያቺ ተሰውሮ ያየኋት ዲዚዝ ኤክስ የምትባል እየመጣች ነው። ስሟ ማይታወቅ ዲዚዝ ኤክስ የሚባል በሽታ ይመጣል። ያን ጊዜ ሰዎች አውሬው ማተብ የተቀበሉ ሰዎች ብሎ የሚያሳየኝ በሽታ ምን አይነት ታውቃለህ? ጀስት ስጋችን የሚበላ የሆነ በቃ ልክ እንደ ቁስል መጽሐፍ ቅዱስ ላይም የሚመዘምዝ ቁስል በጣም የሚያቃጥል ቁስል ይይዛቸውና አፋቸውን ከፍተው ወደ ፈጣሪ ይሳደባሉ። ንስሐም አልገቡም፣ ሞቱ። ከዛ በኋላ በሲኦል ጭሳቸው እስከ ከዘመናት ወደ ሰማይ እንትን አለ ምናምን ይላል። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ዶርቃ ሚዲያ ነው። ሁላችሁም እስከ መጨረሻው ድረስ ከኛ ጋር ስትሆኑ ጠቃሚና አስተማሪ የሆኑ መረጃዎችን ታገኛላችሁ። ሐሳብ አስተያየታችሁን በኮሜንት ጻፉልን። ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ፕሮግራሙን እያዘጋጀው ማቀርብላችሁን የወንድማችሁ አላየነኝ። ሚዲያው እንደተለመደው ዶርቃ ሚዲያ ነው። በአገልግሎታችን የምንዋጋው ከዳቢሎስ ጋር ስለሆነ በየትኛውም ፈተና ተሸንፈን ላንወድቅ ወድቀንም ላንቀር እንደምንነሳ በማመን አገልግሎታችን ለቀናት አይደለም፣ ለሰዓታት አይደለም፣ ለሰከንድ ሳይቋረጥ ይቀጥላል። ሁላችሁም የተደረገላችሁን የሆነላችሁን ነገር በዶርቃ ሚዲያ መጥታችሁ ሐሳባችሁን በነፃነት ማካፈልና መግለጽ ትችላላችሁ። ዛሬም እንደተለመደው አንድ እንግዳ ጋብዤላችኋለሁ። እንግዳዬ ጥሬን አክብረህ ስቱዲዮ ድረስ ስለመጣህ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣህ። እንኳን በሰላም ቆያችሁኝ። ቴንኪው። መልካም። እስቲ ስምህን አስተዋውቀንና ለአድማጭ ተመልካቾቻችን ከየት እንደመጣህ ራስህን አስተዋውቀን። እሺ፣ እኔ ስሜ ጸደቀ እባላለሁ። ጸደቀ ለማ ነው ስሜ። የመጣሁት ያው የደብረ ዘይት ተወላጅ ነኝ። ቅርብ ጊዜ እዚህ መኖር ጀመርኩኝ እና ያው በተለያዩ አጋጣሚዎች የሄድኩባቸው ገዳማቶች ነበሩ። ቅርብ ቆይታ ነው የነበረኝ በክርስትና ማለት የዛሬ 5 ዓመት ነው ቀምቄም ወደ ኦርቶዶክስ ሃይማኖት የመጣሁትና በአጭር ጊዜያት ውስጥ ደግሞ ብዙ ነገሮችን አየሁኝና ያው በጥሩ አስተዳደግ ነው ያደግኩትና የሆነ ወቅት ላይ አክሲደንት ገጠመኝ። በኦልሞስት በልጅነት 18 ዓመት በነበርኩ ሰዓት እና ያ ነገር ሾክ አደረገኝ እና ነገሮችን ሲሪየስሊ እንዳይ ሆንኩኝ ማለት ነውና ከዛ በፊት የነበረው ህይወቴን ብነግርክ ያው ሲሪየስሊ አይደለም ህይወትን ማያት የነበረውና የነበርኩበትኝም ሃይማኖት ክርስትና ወደ ኦርቶዶክስ አልነበረም፣ ፕሮቴስታንት ነበርኩኝ በቤተሰብ ማለት ነው። እና ያ ስለነበረ ያው አሁን ማቀውን ሪያሊቲ አይደለም ያን ጊዜ ነበርኩበት ማለት ነው። እና ከዛ አክሲደንት በኋላ ነው ብዙ ነገሮችን አእምሮ የሚከፈተው ምናምን
አክሲደንቱ ምንድነው? በራስህ ላይ ነው ማለት የህይወት ፈተና ነው ምንድነው? አክሲደንት በዛሬ 13 ዓመት እንደዚህ እጄ ላይ መስታወት እንደዚህ ቆርጦኝ ነርቬንም ደምስር እንደዚህ ከተጎድቼ ነበር እና በኋላ ላይ ሕክምና አገኘሁኝ። ከሞት ነው የተረፍኩትኝ። ማለት እጄም ሊቆረጥ ነበረ። ያንንም ሰርቫይቭ አደረግኩኝ። ከዛን አንድ ስዊድናዊ ዶክተር ነበረ እዚህ ኮሪያ ሆስፒታል። እሱ ነው ደም ስሬን አገናኝቶ እንትን ያተረፈኝ ማለት ነው። እና በቃ ኦልሞስት በቃ እጄ የሚቆረጥበትን ቦታ ሁላ ላኪድ እያመረጥኩኝ ነበረ በዛ ወቅት ማለት ነው። እና ከሞትም ተረፌ ከዚህም ዳንኩኝ። በኋላ ላይ የውጭ እድል አገኘኝና ለሕክምና ምናምን እዛ ነርቭም አድርገው ከእግሬ ላይ ምናምን አድርገው ቆራርጠው እጄም ፈንክሽናል እንዲሆን አደረጉልኝ ማለት ነው። እና ያን ጊዜ እኔ ከዛ በፊት የነበረው ህይወቴ በቃ በፊልም ነው ያደግኩትኝ። ፊልም ጀስት በቃ ሪያሊቲ ነው ብዬ ማስበው በቃ እንደ ብላክ አሜሪካንስ መሆን ሊሆን ይችላል፣ ወደ ሙዚቃ ወይ ወደ ተለያየ በቃ እና ያ ነው ለእኔ ሪያሊቲ ብዬ ማስበው። እና ያው ቤተሰብም ደግሞ እነሱ የእኛን ህይወት እንትን ለማድረግ ብሪጅ ለመሆን ድልድይ ለመሆን ደፋ ቀና ይላሉ ምናምን። ግን እኛ ያደግንበት ኦልሞስት በቃ ጀስት ብላክ አሜሪካንስ እንዴት ነው ወደ ድብድብም ወደ ድረግም ወደ በቃ ገባ በጣም አለማዊ የሚባል ያ ሲስተም እነሱን ዲዛይን ያደረገበት መንገድ ከባድ ነው። አሜሪካ ውስጥ ያሉ ብላኮች ማለት ነው። ያንን ነው በቃ እኛ ሪያሊቲ ያርገን ወይም ደግሞ ፎርማል ነው ይሄ በቃ ሙድ አለው በቃ ደስ የሚል ብለን የምናስበው ያንን ነው። እና ያ ሁሉ አልፎ እና አክቹዋሊ ድረግ ምናምን ውስጥ አልገባኝም ነበረ። ድረግ ወይም መጠጥ ወይ ሌላ አልባሌ ነገር ውስጥ አልገባኝም ያን ጊዜ። እና ወዲያው የአክሲደንት እንደገጠመኝ ሾክ አደረኩኝ ማለት ነው። እና በቃ ወደ ጸሎት በቃ ፈጣሪ ማለት በጣም አመሰግንኩትኝ። ማለት ያን ሰርቫይቭ ማድረጌ ትልቅ ነገር ነው። ግን ኔክስት ደግሞ እንዴት ነው መሆኑ ህይወቴ በቃ ምናምን ብዬ በቃ ህይወት የጀመርኩት ያን ጊዜ ነው ብዬ ልንገርህ፣ ሲሪየስ ብዬ የጀመርኩትኝ ማለት ነው። ከዛ የትምህርት እድል አገኘሁኝ። ያም ጥሩ ሆነልኝ። እኔ ኦልሞስት ሉዝ ያደረኳቸውን ነገሮች ማግኘት እንደምችል በፈጣሪ ጸጋ እየገባኝ መጣና በቃ እንደ አዲስ ህይወቴን እንትን መግራት ጀመርኩኝ ማለት ነው። በኋላ ላይ ደግሞ በሆነ አጋጣሚ ደግሞ ትምህርት ነበሩ የሆኑ ዲግሪ ፕሮግራሞች፣ ሰርቲፊኬቶች፣ ዲፕሎማ ምናምን እነዛን ጨርሼ እንደመጣሁኝ ደግሞ የሆነ አጋጣሚ ነበረኝ፣ ማስተርስ የምማርበት አጋጣሚ ውጭ ሀገር ላይ ነው ተምሬ መጣሁ። እና በዛ አጋጣሚ እዛው ትምህርት መጨረስ ሲጠበቅብኝ እዚህ መጥቼ ደግሞ ከፍሬንዶች ጋር ምናምን ዝም ብሎ በቃ እስኪ ለምን አንሞክርም በቃ አይነት እየተባለ ያ ጊዜ ማሪዋና ምናምን ዊድ እንትን ነበረ ማለት ወጣቱ በጣም እንትን ያለበት ታይም ነበረ። ኦልሞስት የዛሬ 10 ዓመት ልበል ማለት ነው 9 ዓመት እንደዚህ። ከዛን ትምህርቴን እዛ ጋር አቋርጬ የመጣሁትኝን እንደመጨረስ ማለት ሌላ እድል ነበረኝ ማስተርስ መማርበት እድል ሲጠበቅብኝ በዛ አይነት ነገር የሆነ አይነት እንትን ውስጥ ገባሁኝ ማለት ነው። ከዛን ተመልሼ ማስተርስ ለመማር ስሄድ እዛ ሀገሩ ላይ እንዲያውም ላይክ የመንግስት የሚፈቀደው እንትን ነው ገባ በየፊርማታው የሚሸጥበት ምናምን ነው። እና በዛ አጋጣሚ በቃ ሌላ ዲዛስተር ከአክሲደንቱ ደግሞ የባሰ ሌላ ዲዛስተር ገጠመኝ ማለት ነው። እና እዚህ ሀገር እንደምናገኘው አይነት ገባ ልትዝናናበት የምትችል አይነት ሳይሆን በቃ በኬሚካል የተቀላቀለ የተለያዩ እንትኖችን አድርገው በቃ ኦልሞስት እንደ አትክልት ነገር ሳይሆን እንደ በቃ ፋርማሲ ታዘውልን እንደምትለው አይነት በጣም ፖተንት አድርገው ነው የሚሰሩት ማለት ነው። እና ያን አላውቅም እኔ በዛ 21 ዓመቴ 22 ዓመቴ ነው እንደዚህ ያን ጊዜ ሌላ መሰናክል ማለት ነው። እና እዛ ቆየሁኝ ምናምን በ5 ወር ጊዜ ውስጥ ነው የምልህ በ4 ወር በ5 ወር ጊዜ ውስጥ ኬሚካሉ በጣም ኃይለኛ ስለነበረ እንዴት ፈንክሽን ላድርግ ከሱ ውጪ ማለት ነው። ከዛን በቃ ትምህርቴን መቀጠል አልቻልኩኝም። እዛ ወደ 6 ወር ቆየሁኝ። ከዛን እዚህ መጣሁኝ ወደ ኢትዮጵያ መጣሁኝ። ከዛን የነበረው ጆርኒ ደግሞ በጣም ከባድ ነበረ። ምክንያቱም የት ሀገር ላይ ነው? ሆላንድ ነበርኩኝ የነበሩት። እና ከዛ ስመለስ እዚህ ማገኘው አቬለብል የነበሩ ነገሮች ወይ መጠጥ ነው ወይ ዊድም ቢሆን በጣም ፓወሩ እንትን ስለሆነ አእምሮዬ በቃ ግዴታ በዛ ቻሌንጅ ውስጥ ማለፍ ነበረብኝ ማለት ነው። እና ራሴ ማጥፋት ስሜት ነበረ እንደመጣሁኝ። ምክንያቱም በቃ በአንዴ ነው ዳውን የሆንኩትኝ።
ፖተንት ጊዜ ነበር በቃ ለኔ በጣም በቃ ቻሌንጅ ነበር ያ ወቅት እና በኋላ ላይ በሆነ አጋጣሚ እንዲያውም መነሳት ካለበት ራሴን ለማጥፋት የሞከርኩበት ጊዜ ነበር። ከአንዴም 2-3 ጊዜ እንደዚህ ማለት ነው። እና በምልክት ነው ፈጣሪ የሆነ ነገሮችን አሳይቶኝ በቃ የመለሰኝ ማለት ነው። ገባ ላይክ በምን አይነት መንገድ ራስህን ልታጠፋ ታንቀህ ነው? መድኃኒት ጠጥተህ ነው? ሁለቱንም። አሁን ለምሳሌ የአይጥ መርዝ ገዝቼ በማንጎ ጁስ ቀላቅዬ ራሴን በቃ እንትን ላደርግ በቃ እያሰብኩኝ የነበረበት ሰዓት ከቴ ክላስ ውስጥ እና ብልጡና ቀጥል ኑሮህን አይነት ይላል። ሁለተኛ ቀን ደግሞ ድጋሚ በቀበቶ አንገቴን አንጠለጥል ኮሜዲኖ ሰቅዬ የኮሜዲኖ ሱፍ ማንጠልጠል ያለ እዛ ላይ አድርጌ ለወድቅ ሲል ደግሞ እዛ ላይ በቃ ጨርሼ ማለት ነው ጣጤ። ከዛን ዶድራንት ነበረች መሬት ላይ ወደቀች ማለት ነው። ያቺ ዶድራንት ላይ እሳት እንደዚህ በቃ የእሳት ነበልባል ሆኖ የእሳቱ ቅርጽ ደግሞ 666 ሆኖ ያሳየኛል ማለት ነው። ገባ ሰይጣን በቃ ወደ እሳት ሊጨምረኝ እንደሆነ ነው የሚነግረኝ ማለት ነው። ሁለት ምልክት በአንዴ ማለት ነው። እሳት ነው፣ የእሳቱ ምልክት ደግሞ 666 ነው የሚሰራው ተጠቅልሎ ማለት ነው። ፍሌሙ ማለት ነው። ታነቅበት ከተሰቀልክበት ሊሰቀል ለወድቅ ነው። ከቂጤ ፈቀቅ ካልኩኝ በቃ አይመልሰኝም። ገባ ከፍታ ቦታ ነው እንትኑ ኮሜዲ ነው። ከእግሬ ከዚህ በቃ ከወደኩኝ አንገቴን ነው እንትን የሚለኝ ስትራግል አድርጌ እዛው ነው እንትን የምለው ማለት ነው። ያን ምልክት አሳይቶኝ ተመለስኩኝ ማለት ነው። እና በቃ የፈለገ ነገር ቢመጣ ወደዛ እንደማልመለስ ገባኝ ማለት ነው። እና ይሄ የሰይጣን ስራ እንደሆነ እሺ። እና በቃ ያ በቃ እዛ ጋር ለእኔ ይሄን ያክል ፈጣሪ ቀርቦ ይሄን ያክል ከነገረኝ በቃ የፈለገ ነገር ቻሌንጅ ይምጣ ከዚህ በኋላ እወጣዋለሁ ብዬ ያሰብኩኝ ማለት ነው። እና ከዛ ነገር ውስጥ ዞር ስል ከባድ የሆነ እንትን ውስጥ ገባለኝ። ሳደርገው ደግሞ ህይወቴም ደግሞ እየተበላሸ ነው የሚሄደው። ገባ በቃ ወጥመድ ውስጥ ገባኝ ማለት ነው። ገባ ሳቆመው የመጨረሻ አይነት እንትን ውስጥ ገባለኝ። ላይክ ፓራኖያ፣ ስትሬስ፣ አንግዛይቲ በቃ ምንም ፈንክሽን ማላደርግበት አይነት የሆነ ስቃይ ማለት ነው። ሳደርገውም ደግሞ ያ ነገር ደግሞ እየተበላሸ ነው የሚሄደው። እና የመጀመሪያ ጊዜ ገዳም ካንተ ጋር ነበር የሄድኩኝ ወደ ዘብር ገብርኤል ማለት ነው። መቼ ስንት ዓመተ ምህረት ላይ? 5 ዓመት ማለት ነው። እና ያን ጊዜ የመጀመሪያ እመጓ ኡራኤል እና ያየኝ ኡራኤል ለኔ ጠባቂ መላክ ነው ብዬ ነው የማስበው። የመጀመሪያ ጊዜ እሱ ነው እንትን ያደረገኛል ጊዜ ማለት ነው። የዛ ጊዜ ጉዞ ስትሄድ በፕሮቴስታንት እምነት ውስጥ ነበር? ከኦርቶዶክስ ሆነ? በቃ ኦርቶዶክስ ሆኛለሁኝ፣ ግን እንዲሁ ሳይኮሎጂካሊ ያንን ራሴ ያሳመኝ ነው። አልጠመቅኩኝም፣ እምነት የለኝም። ገባ በቃ ጀስት በሚስቴ ምክንያት ነው እዛ ሄድኩ፣ በእሷ እና በእሷ ቤተሰቦች ምክንያት ማለት ነው። ገባ ትልቅ ፌቨር ነው ያደረገችኝ ለኔ። ገባ እንደዛ አይነት ህይወት ውስጥ የነበርኩትኝን ራሱ ጀስት ቀርባኝ በዛ አይነት ሌቭል እንትን ማድረጓ እኔ ሁሌም አመሰግናታለሁኝ። እና ያን ጊዜ የነበርኩበትኝን ራሱ በቃ በጣም ሰውነት ኢንፌክሽናል አይደለም ማለት በቃ የተለያየ ብዙ ቁጭ ብያለሁኝ፣ ብዙ ሰብስታንስ እንትን ብያለሁኝ። ኢቨን ጉዞውን ስንሄድ ራሱ የተኛው ነበር ትዝጋለክና ጸራሙ እና ገራሙ የሚባሉ መናፍስቶች እንደዚህ እያልክ እያወራ እኔ ይስተኛ ነበር እና እንደ ምሳሌ እያረክ ነበር ህይወት እያልክ ደስ ታደርገኝ ነበር ያን ጊዜ ማለት ነው። እዛም ሄጄ ራሱ ያንን ተራራማ መንገዱን መውጣት አቅቶኝ ጸበል የጠጣሁበት ጊዜ አለ እንደ ውሃ ማለት ነው። እና በቃ ያንን አይነት መንገዱ ላይ አልፌያለሁኝ ስትራግል ማለት ነው። እና ግን በቃ ከዛ በኋላም እምነት ማደር ጀመረ እኔ ምናምን። እና የሆነ ወቅት ላይ ቃጽላ ማርያም አራብሳ ላይ በጣም ፌመስ የሆነ ሰዓት ነበረ ማለት ነው። ብዙ ወጣቶች ብዙ አርቲስቶች ምናምን ያንን ቦታ በቃ ዩቲዩብ ላይ ምናምን እንትን ያደርጋሉ። እና ከዛ በፊት የራሴ የሆነ ስትራግል አድርጌያለሁኝ። በቃ በአጋጣሚ ያንን ኮንትሮባንድ ነው በለው ያው ዊድ ኮንትሮባንድ እሱን ያቆምኩበት ወቅት ነበረች። የሆነ ጊዜ ላይ የኔ ልጅ ከመወለዱ ከ4 ወር ምናምን በኋላ በዛ አይነት ሙድ ውስጥ ሆኜ ተጽዕኖ ውስጥ ሆኜ አየኝና በጣም ፈራኝ ማለት ነው። 4 ወሩ ነው ገና የኔ ህፃን ተወልዶ። የኔ ልጅ 4 ወር ያለው እና በዛ ተጽዕኖ ውስጥ ሆኜ የሆነ ሰዓት ላጫውተው ስመጣ በጣም ፈራኝ ማለት ነው። በቃ ጮኸ ማለት ነው። ህፃኑ ልጅ ምን ያውቃል እንጃ። በ4 ወር እኮ ነው ገና። እሺ እዚህ ኃይሌ ጋርመንት ጋር ነበርኩኝና ገና በ4 ወሩ ምንም ማያውቅ እኔን ፊቴ ላይ ያለውን እንትን በቃ አይቶ በቃ ምን እንደታየው አላውቅም እሪ ያለ ማለት ነው። ከዛ በኋላ እርም ብዬ እሱ ጋር መሄድ አስጠላኝ።
ማሪዋና ጋር ዊድ ጋር እና ከዛ በኋላ ደግሞ ሌሎችም ነገሮች ደግሞ ድጋሚ ያው ስትሬስ ስለነበር አእምሮዬ ላይ የብዙ ዓመት ፔይን ነው። ያንን እንትን ለማለት በቃ የሆነ ስትሬስ እንትን የሚያደርጉ መድኃኒቶችም ጠቀም ነበረ። ሌላም ማለት ነው። አንዳንዴም ወጣ እያልኩኝ ሲንግል ድራፍት ምናምን እያደረኩኝ ሌላም እንትን ነበረ እና ያ ቻሌንጅ ነበረ። የሆነ ጊዜ ላይ ቃጥላ ማርያም የሄድኩኝ ሰዓት በጣም አእምሮዬ ላይ የነበረው ፔይን ያስቸግረኝ ነበር በጣም ማለት በቃ ሞስት ወደ ስኪዞፍሬኒያ የሚወስደኝ ነገር ይመስለኛል እና ሰብስታንስ ኢንዲዩስድ ሳይኮሲስ ይባላል። በቃ ያን ሰብስታንስ ስጠቀም በቃ ወደ ሳይኮ ነው የሚያደርገኝ ወደ ላይክ እንደ ፐርማነንትሊ እንደ እንትን እንደሆኑ ሰዎች ማለት ነው። እና አሁን እንደዚህ በቀላሉ ነገር አሉ እንጂ በጣም ፔንፉል ነበር ለ9 ዓመት ያሳለፍኩት ጊዜ ማለት ነው። እና ቃጥላ ማርያም በአንድ ቀን ነው ፈውስ ያገኘሁት ማለት ነው። ወደ ኦርቶዶክስ እንድትመጣ ያደረገህና የረዳህ ምንድን ነው? ወደ ጸበል መመለስ አለብኝ ብለህ ያመንክበት ነገር ምንድን ነው? ስላላደክበት በእምነት ውስጥ ዋነኛው የፈጣሪ ፍቃድ ስለሆነ ነው። እና ሞር ደግሞ የሚመስለኝ እኔ አሁን የጴንጤ ቤተክርስቲያን እንትን በምል ሰዓት ፍላጎቱ አልነበረኝም ማለት በቃ እንደዚህ ቤቴ በግል ጸሎት የጸለይኩኝ ምናምን ፈጣሪ እንደሚቀርበኝ አውቃለኝ። ግን በቃ አልወድም ማለት መሄድ ራሱ እና ፈጣሪን በቃ ለምንድን ነው ቤተክርስቲያን ማልወደው ምናምን እያስብ ነበረ። ለምንድን ነው ማልወደው? በቃ እኔ ፈጣሪ በጣም እኮ ለአንተ ፍቅር አለኝ ግን መልካምን መሆኑን እንፈልጋለኝ ግን ቤተክርስቲያን መሄድ ግን ለምንድን ነው አልፈልገው እያስብ ነበረ። እዛ ቸርች ውስጥ ምናምን ማለት ነው። በቀናነት ልቤ ወደ አንተ እንድቀርብ እያደረገኝ አይደለም የሚል ጥያቄ ቸርቹ ማለት ነው። እና በኋላ ላይ በተለያየ አጋጣሚ ሱስ ህይወትም በተለያየ ህይወትም ማገኛቸው ሰዎች ጀስት ይነግሩኛል። ለእኔ አስበው እንደሆነ ይገባኛል። እና አሁን ለምሳሌ ስለ 81 አሐዱ ለምሳሌ ኒውተን የሚባለው ሳይንቲስት ወይም ደግሞ ጠቢብ በ1666 እንደዚህ ፈጠረ ወይ በ1666 ተወለደ እና ቢሆን ሰብሊሚናሊ 666 እየነገሩ ነው እንትን የሚባለው እንደዚህ በቃ በ66ኛው ምናምን ይሄ እቺ ቁጥር ሪፒቲቲቭሊ እንትን የምትልበት ምክንያት አንደኛም ያ ለእኔ እንትን ይነግረኛል። እና በኋላ ላይ ኮንስፓይረሲ ቲዎሪ ውስጥ ገባሁኝ ማለት በፊትም አዳምጥ ነበረ። ግን አሁን በተለይ ደግሞ አሁን ኦርቶዶክስ ሆነው የገዳም መልእክቶችን የሚናገሩ የመጨረሻውን ዘመን እንትን የሚያጋልጡ አይነት እና ጀስት ኦፕን አእምሮዬን ኦፕን ሳደርገው ነገሮች በቃ ማዕከል ላይ ቀሩኝ ማለት ነው። ማዕከል ላይ ቀሩኝ እና እውነት እንደሆነ ይገባኛል። ያ ነገር እውነት እንደሆነ ይገባኛል። ግን ሰምሃው ፈጣሪ ለሁሉም ነገር ጊዜ አለው አይ ቲንክ። እና በኋላ ላይ የበረኞች መልእክት ትዝ ይላል። የበረኞች መልእክት እዛ ጋር የነበረው ነገር በራሴም ፋይንድ አውት ማድረጋቸው ነገሮች ነበሩና ቀስ ብሎ ፈጣሪ ወደዛ ነገር እንዳመጣኝ አስባለሁኝ። እና በኋላ ላይ ቃጥላ ማርያም ያንን ፈውስ ሳገኝ ለ7 ቀን ነበር የሄድኩትኝ እዛ ማለት ነው። ለ7 ቀን ነበር ለንስሐ ነበር የሄድኩትኝ። እና የመጀመሪያው ቀን ገና ጠበል ተቀርተው እንደዚህ በጀሪካን ሰዎች ሲያልፉ እንደዚህ የሚንጠባጠባል እርጥብ መሬት እሱን ገና በባዶ እግሬ እንደነካሁኝ ነው ቀጥ ያለልኝ ማለት ነው። ያ እንትን አእምሮዬ ላይ እንደዛ የሚለፈልፍ ነገር በቃ የሉሲፈር መንፈስ በለው ገባ። እንደዛ በጣም ከባድ ነው። እንግዲህ ብዙ ቦታዎች ላይ አይታ ይሆናል የሉሲፈር መንፈስ የእመቤታችን ጸጋ አስክዶ ወደ ሌላ ሃይማኖት አስገብቶ በቃ የጨለማ የሆነ ህይወት ነው መንፈስ ነው። እና በአንድ ቀን ነው ከአእምሮዬ ሊወጣው እና እንቅልፍ መተኛት ማልችል የነበረው ገና 8 ሰዓት 9 ሰዓት ላይ ነው እንቅልፍ መተኛት የጀመርኩት የዛኑ ቀን ማለት ነው። እና ያንን ሳስብ በቃ 7 ቀን ቆይ ነው የሄድኩትኝ እኔ ወር ቆየሁኝ እዛ ማለት ነው። ጸሎት ምን እንደሆነ የገባኝ ጊዜ ነው። ሰይፈ ስላሴ ምንድን ነው? ውዳሴ ማርያም፣ አንቀጸ ብርሃን፣ ንስሐ ምንድን ነው? በቃ የምር ፍቅር መጣልኝ ማለት ነው። በቃ የምር ፍቅር በቃ እና የሚገርም ጊዜ ነበረ። በቃ ሙሉ ቀን በቃ ስጸልይ ሙሉበት ጊዜ ጀስት በቃ ከዛ በፊት የነበረው ስቶሪ ማንም መስማት ማይፈልገው ነው። በቃ በሱስ ከገዳም ወጥቼ ራሱ የሆነ ነገሮችን እንትን ነበረ አቬለብል የሆኑ ነገሮችን ብቻ ከባድ ጊዜ ነበረ እና በቃ ወዲያው ነው እንትን ያደረገኝ ማለት ነው። እና ከዛ በኋላም ያው ብዙ ቻሌንጆች ነበሩ። ከዛ በኋላ አሁን ይሄ ከቃጥላ ማርያም ፈውስና ድህነት በኋላ በምን አይነት መንገድ እየተሳብክ መጣ? ቤተሰብ ላይ ያለው ነገር፣ ራስህ ላይ ያለው ነገር እንዴት መሄድ ጀመረ? ቤተሰብ ላይ ማለት
ስትራግል ነበረው ማለት ብዙ ስትራግል አድርገን አሁንም ድረስ በርሜል ጊዮርጊስ በኋላ እስከምንመለስ ድረስ እስካሁን ባለበት ብዙ ቻሌንጆችን አይተናል። ኤቭሪ ታይም ባለን ጊዜ ከእሷ ቤተሰብ ጋር ሆነን ወደ ቤተክርስቲያኖች ነው የምንሄደው፣ ወደ መንፈሳዊ አባቶች ጋር አጋንንት እንዴት እንደምንዋጋ አይነት እና ቻሌንጁ ምን ሆነ የሆነ ሰዓት ላይ እኔ የምዋጋበት መንገድ ጸሎትና ስግደት፣ ጾም እንደዚህ እና በቃ ብዙ ነገሮች ያጣኋቸውን ነገሮች ፈጣሪ እዛ ጋር ሲመልስልኝ ያየሁኝ እና ወደ ህይወቴም በቃ ወደ ቤተሰብም ወደ ስራም ወደ ተለያየ ወደ መንፈሳዊ ህይወትም ምናምን እና ፍላጎቴም እንዳለ እንደዛ ሆነ ማለት ነው። እና ብዙ ቻሌንጆች ግን በመካከላችን ነበሩ ማለት በቃ ትዳራችንን ለመለያየት የምንደርስበት ወቅት ነበረ። ትላልቅ ጥል የጣላንበት ጊዜ ነበረ። ያው እንዲህ አለም ያው እና ከዘብር ቅዱስ ገብርኤል እንደተመለስክ ደግሞ የሆነ ወቅት ላይ ወደ ሽንቁሩ ሚካኤል የሄድክበት ጊዜም ነበር። እዛስ ምን ያክል ጊዜ ቆየ? ሽንቁሩ ሚካኤል ያን ጊዜም ያው ከባድ ጊዜ ነበር ማለት እኔ 2 ሳምንት የቆየሁት ያን ጊዜ እና ኢቭን በቃ ያን ጊዜ የሆነ መንፈስ ብላ ሊጋለጥልኝ ነበረና በቃ ቸኩዬ ነው ያን ጊዜ ራሱ የወጣሁት ከዛ ማለት ነው። ከሽንቁሩ ሚካኤል ማለት ነው። ምንድነው ያስቸኮለ? በቃ ፈተና በቃ እንደዚሁ አእምሮዬ ላይ በቃ ጀስት በቃ ከዛ ቦታ እንደወጣ ነው በጣም ቻሌንጅ ያደረገኝ ነበረው ማለት ነው። እና ከዛ በኋላ ነው ወደ ቃጥላ ማርያም ዘንዶ አስራባታ ማርያም ምናምን ሄጄ ነው ብዙ ነገሮችን በቃ ጊዜ ሰጥቼ እምነት ማድረግ የጀመርኩኝና እንደው በዚህ ሁሉ የውጣ ውረድ ላይ አንተን ሰፖርት የሚያደርግህ በአንተ ጥረት ላይ የማን እርዳታ የማን ድጋፍ ነው አንተ እንድትቀየር የረዳ? ፈጣሪ የኔን ሚስትና የሷን ቤተሰቦች እንደ መልአክ አድርጎ የላከኝ በወቅቱ ማለት ነው። የኔ ቤተሰቦችም ጭምር እንደዛው ማለት የሃይማኖት ልዩነት ቢኖረንም ብዙ ሰፖርት አድርጎኛል። በዙሪያዬም ብዙ ሰዎች ነበሩ ከጓደኞችም ከዘመድ አዝማድም ከስራ ባልደረባም ብዙ ሰው ማለት ነው እና ለኔ ስለት ይሳሉልኝ ያሉ ጸሎት የሚያደርጉልኝ ብዙ ነበሩ። ያው የአጭር ጊዜ እንትን ቢሆንም ሰው እድሜ ልኩን ነው ቻሌንጅ ያንን ቻሌንጅ አልፎ ወደ ክርስትና የሚመጣው አብዛኛውን ጊዜ እና እንዲያውም እኔ ያው አሁንም ቻሌንጅ አለብኝ በተለያየ መንገድ ማለት ነው። ይሄ ነው አይደለም ግን አትሊስት መንገዱን ግን አይቼዋለሁ። ገባክ? መንገዱን አይቼዋለሁ። ዛሬ ያልሆነ ነገር ውስጥ ገብቼ ራሱ እንዴት በቃ የነሳ ነገር ተመልሼ ወደ ጸሎት መለስበት ወደ ስግደት መለስበት ነገር ነው የሚያስጨንቀኝ። ገባ? ዝም ብዬ አህዛቡኝ አልቀረሁኝም። ገባ? እና ኤቭሪ ፈጣሪ ጊዜ አለው ለሁሉ ነገር። እኔ ኃጢአቴን እስከ ጠላው ሆኛለሁኝ ማለት የነበርክበትን ስታስበው። አዎ በጣም በቃ ግን ከአቅሜ በላይ ሆኖ አንዳንድ ጊዜ ወደ አልሆነ ነገር የሚሄድበት ነገር ያናደኛል። በቃ ሰው ለምሳሌ ለመዝናናት ብሎ 1-2 ይጠጣል፣ ከቤተሰብ ጋር ይጨዋወታል ምናምን ግን ያንን ቻሌንጅ እኔ የነበረውን ቻሌንጅ በጸሎትና በስግደት ወይ በጾም ወይ በሆነ አይነት መንገድ ወይ አንድ ቦታ ሄጄ ያንን ቻሌንጅ ማጥፋት ስችል ወደዛ ነገር በቃ ኩዊክ የሆነ ሪስፖንስ ወደ አእምሮዬ ያ ነገር ተመልሼ ያ ነገር ደፋ ቀና ሲያስብለኝ ያ ነገር በጣም ቻሌንጅ አድርጎኛል። ያናደል በጣም እና ማህበረሰብም የሚሰጥ ነገር እንትን አይደለም። ገባክ? ሰው በተለያየ ነገር ቻሌንጅ ይደረጋል። ልቡም ይጠቁራል፣ አሉባልታም ያወራል፣ ሽንገላም ይናገራል፣ ክፋት የሚያስባል፣ ሰው እስከ መግደል የሚደርሳል፣ ምቀኝነት ክፋት የሚያደርጋል፣ ቅናተኛ ይኖራል። አንዳንዱ ደግሞ እንደ ወጣት ለምሳሌ ሰብስታንስ በአልኮል የሚፈተን ደግሞ ሊኖር ይችላል። የኔ አሁን ሰጣ ገባዬ ምንድነው ለምን ያው እኔ ላይ ያለ ኢየሱስ መንፈስ ተወግዷል። በርግጥ ግን ለምን እዛ ተመልሼ መሄዴ ራሱ ያናደኛል። ገባ? በቃ ቦዲ እንዴት ያሸንፈኛል አይነት ያ ነው ትልቁ ቻሌንጅ እና ስሩ ፕሮሰስ ግን ብዙ ነገር እየጠራ ነው የመጣው። ገባ? በቃ ሙሉ ነገር ለፈጣሪን ሰጥ ልቤን በቃ እንዲሰበር ሆኛለኝ። በቃ ትህትና እንድላበስ ቻሌንጅ ምን እንደሆነ አውቄዋለሁ። እንደው አሁን ከ5 ዓመት በኋላ ነው የተገናኘ ነው። በዋናነት በቃ መናገር አለብኝ፣ ሰዎች ማወቅ አለባቸው፣ በእኔ ሰው መማር አለበት፣ መጠቀም አለበት፣ መለወጥ አለበት ብለህ አስበህ ዛሬ ላይ የመጣህበት ሁኔታ
ወደዚህ ወደ መንፈሳዊ ዓላማ ትኩረት ሰጥተህ የተሳብክበት ምክንያቶች ጭምር በደንብ አድርገህ በቃ ግልጽ በሆነ መንገድ ብናወራባቸው። ቻሌንጅ ነበረ በህይወታችን ውስጥ እና ያ ቻሌንጅ የሆነ ጊዜ ላይ ወደ በርሜል ጊዮርጊስ እንዲሄድ ዲያቆን ሄኖክ እኔን እሳቸው ናቸው ሰጀስት አድርገውኝ እዛው ንስሐ አስገብተውኝ ምናምን የላኩኝ ማለት ነው። እና የሚገርም ነገር በርሜል ጊዮርጊስ ላይ ያየሁትኝ ነገር እኔ ኦልሞስት ብዙ ምስክርነቶችን ከአንተ ቻናል ላይ ሰምቻለሁኝ። እኔም የሰዎችንም ሰምቻለሁኝ፣ ሌሎች ሚዲያዎች ላይም ሰምቻለሁኝ። እና እኔ ጋር የምነግርህ ነገር ግን እኔ ለራሴ ይገርመኛል ማለት ለብዙ ሰዎችም መናገር የምፈልገው ነገር አለ። በእርግጥ ከዛ በአንዴ እንዴት ህይወቴ ትራንስፎርም እንዳደረገ እዛ ሄጄ ያየኋቸው ነገሮች፣ ከዛ በኋላም ደግሞ ፈጣሪ በህልምም ተሰውሮ የሚያዩዋቸው ነገሮች፣ ሰው ብዙ አቴንሽን ሰጥቶ ያላየው ነገር አለ እኔ ያየሁትኝ ማለት ነው እዛ ቦታ ላይ። እና በመጀመሪያ ስጀምርልክ ላይክ በርሜል ጊዮርጊስ የመጀመሪያ እንደተሰወርኩኝ እኔ ያየሁትኝ የሚገርም ነገር ነው ማለት የክርስቶስን በእመቤታችን አድሮ እንዴት ክርስቶስ እንደኛ ስጋ ለብሶ እንደመጣ መጀመሪያ ቀን እንደተሰወርኩኝ ማለት ነው። እና ይሄ አሁን ላይክ ለክርስቲያን ቤተሰብ ብቻ ሳይሆን ለማንኛውም ለሰው ለተባለ ፍጡር እንዳለ የሚጠቅም ምስክርነት ነው። ገባ አንድ የሆነ ብርሃን የሚመስል ነገር ከዘላለም ቆይቶ የመጣ አይነት ብርሃን በእመቤታችን ያድሮ ከዛን በቃ ስጋና መለኮት እንዴት እንደተዋሃደ አይነት በጣም በፍጥነት በቃ ልፍ እያለ የሚያሳየኝ ማለት ነው። እና ነፍሴ በዛ ሰዓት የነበረውን ነገር ትረዳዋለች። ገባ ወጥቼ ግን ምንም አላስታውሰውም፣ ግን ምን አይነት ሚስጥር እንደሆነ በቃ ትልቅ ሚስጥር እንደሆነ የቤታችንን ትልቅ ጸጋም ያሳየኝ ነበረው። እና ያ የመጀመሪያ ቀን በቃ ወደኋላ በቃ እንትን እንዳለ የክርስቶስን የእግዚአብሔር ልጅ መሆኑን በቃ ትልቅ ታምርን ያሳየኝ የቤታችንን ጸጋ ማለት ነው። መጀመሪያው ቀን መሆኑ ለእኔ ሾክ አድርጎኛል። ለብዙ ሰዎችም ማውራው ነው። አሁንም ለምሳሌ ሁለተኛ ቀን ነው አይ ቲንክ እዛ ላይ ደግሞ እንትን ይሄ ባርባዶስ የሚባለው ባርባዶስ ወይም ይሄ ቦተምለስ ፒት ምንድነው መጨረሻ የሌለው አይነት ጉድጓድ አይነት የሚመስል በቃ እና በጣም ያስፈራ ማለት ነው። በጣም ያስፈራ አይነት በቃ መውደቅ በቃ መጨረሻ የሌለው በብርሃን ፍጥነት ነው የምትሄደው። በጣም የሚያሰቃየው ማለት ነው። በቃ ነፍስህ በቃ በብርሃን ፍጥነት ነው የምትሄደው። በቃ ሌላ ምንም እንትን የለም። በቃ በጣም ነው የሚያስፈራው ማለት ቦተምለስ ፒት የሚባለው ማለት ነው። እና ምንድነው የኩነኔ ጉድጓድ ማለት ነው። እሱን አይቻለሁ ሁለተኛ ቀን ስሰወር ማለት ነው። ሶስተኛ ቀን ደግሞ ሁላችንም በቃ ራቁታችንን ያለነው ሁሉም ህዝብ እንዳለ ራቁቱን ነው ያለው እዛ ቦታ ላይ። እና በቃ ዓለም ማለት የዝሙት ከተማ መሆኗን ነው የሚያሳየኝ ማለት ነው። እና እኛ እንደ ቀልድ በተለያየ በፖርኖግራፊ ሊሆን ይችላል በተለያየ ፊልምም የምናያቸው ነገሮች ኖርማል የሚመስሉ ነገሮች እዛ ቦታ ላይ ግን እንዴት እንደሚያስጸይፍ ነገር እንደሆነ አድርጎ ያሳየኛል ማለት ነው። በቃ ሁላችንም ራቁታችንን ነን። በቃ እንዴት እንደሚዘገንን ማለት ነው። በቃ እና ሁሉም ሰው በቃ ከተማ ነገር ነው። ሌላ ዓለም ነው። በቃ ሌላ ቦታ ላይ ነው። እዛ ጋር እንደታሰርን ልፍ ብሎ እንትን ሌላ ቦታ ነው ያለነው። በቃ ምድሩ እንዳለ እንትን ነው። በቃ ራቁቱን የተቀመጠ ህዝብ ነው። በቃ ጀስት የመጨረሻው ፖይንት የምድር በቃ ሰው ልጅ ራቁቱን መውጣት ነው አይ ቲንክ። እና በልብስም በፋሽንም በምንም በፊልምም በማንኛውም ነገር በለው አሁን እየሄደ ያለበት እንትንን እዛ ጋር ደረጃ ላይ ሄዶ ከመንፈሳዊ አይነት ሲያሳየኝ እንዴት የሚዘገን እንደሆነ አድርጎ እንደሚያሳየኝ ማለት ነው። እና የመጨረሻ ቀን ያየሁትኝ አምስተኛ ቀን ወደ ራሴ ተመልሼ ራሱ እያስታወስኩኝ ያየሁትኝን ለመናገር አመት ከምናምን የፈጀብኝ አምስተኛ ቀን ያየሁትኝ ማለት ነው። አመት ከምናምን የፈጀብኝ ለምን ርዝመቱ ነው ወይስ አልገባ ብሎህ ነው? ኖ አይ በቃ የሆነ እንቅልፍ ሳጣ ወይ ደግሞ በጣም ወደ ንስሐ ወቅት ላይ ወይ ደግሞ በቃ በንስሐ ምክንያት በቃ እንደዚህ በጣም እንትን የምልበት ጊዜ ላይ ምናምን አይነት ወቅት ላይ ትንሽ ነገር ነው ይመጣልኝ ማለት ነው። እና የዛ ቀን የሚገርምክ መንፈስም ከግሬ ላይ የወጣበት ቀን ነው የዛ ጋር አምስተኛ ቀን ላይ ማለት ነው። እና
ብዙ ነገርም አሳይቶኛል። ወደፊት ስለሚመጣ ነገሮች ብዙ ኤቭሪቲንግ ኦልሞስት አሳይቶኛል። እስቲ አሁን ለመጀመሪያ እንደው 5ኛ ቀን ላይ ከእግርህ የወጣው መንፈስ ጀምረህ እስቲ ወደ መጨረሻው እንሄዳለን። እስቲ ከዚህ በምን አይነት መንገድ ነው መንፈሱ የወጣው? በቁስል ፈንድቶ ነው ወይስ በምን? ቁስል ይመስላል፣ ግን ቁስል ነው ኦፍ ኮርስ የወጣበት እንትን ግን የሆነ በቃ ድኗል እኮ እግሬ። ግን እንትን ቀን ነበረ ህማማተ መስቀል ቀን ሙሉ ቀን የሚሰገድበት አልነበረ እና በአንድ እግሬ ነበር ሰግድ የነበረው እና በኋላ ላይ ምንጣፉ እግሬን ይመታኝና ቁስሉ ላይ ሳየው ከውስጡ የሆነ የሞተ የሚመስል አይነት ጥቁር ነገር ብዙ ጊዜ የቆየ የተበላሸ የሚመስል የበሰበሰ የሚመስል ነገር ከእግሬ ይወጣ ማለት ነው። በጣም በቃ የሆነ ስኔክ ራሱ በጣም ያስጠላ ነገር እንደዛ አድርጎ እንትን ያሳየኛል ማለት ነው። እና ከዛ እሱ ተሰውሬ ከተመለስኩኝ በኋላ ነው ስግደቱ ላይ ማለት ነው። ተሰውሬ ያየሁኝ ሰዓት ግን መጀመሪያ ወደዛ ብሎ ከመግባቴ በፊት 5ኛ ቀን ጥምቀት ላይ መዝሙረ ዳዊት ጸለይኩኝ ነበረ እና መቁጠሪያ አድርጌ እዛ ቦታ ላይ ቁስል ስለነበረ በመቁጠሪያ ነካካው ነበር እንደዚህ ምናምን እና ሲንቀሳቀስ ይታወቀኛል። ፔንፉል ነው ምናምን እና በኋላ ላይ መዝሙረ ዳዊትን ለመጀመሪያ ጊዜ ነው ማነበው ማለት ነው። እና ልክ ጸበሉ ላይ እንደገባሁኝ ጠባቂ መላእክት የሚመስለኝ መዝሙረ ዳዊትን 150ውን ቻፕተር በሰከንድ ነው የሚጨርሱ። ከአንደበቱ ላይክ ቃላቶቹ እንደ ፍላጻ ነው የሚወረወሩት ማለት ነው። በፊት የሚመጡትን አጋንንቶች በቃ በሚሊዮን የሚቆጠሩ ፍላጻ ታውቃለህ፣ እንደ ቀስት አይነት እንደዛ የጥርግርግ እያደረጓቸው ነው እንትን የሚሉት እና ከአፉ የሚወጣው ፍጥነቱ ማለት ነው። እኔ በነፍሴ ነው የምረዳው፣ ነፍሴ ነቻችም ያን የምትረዳው ገባ። በአእምሮዬና በጆሮዬ እንትን ብሎ እንትንም አልነበረም። እና ከዛን የሆነ ቦታ ሄዳለኝ ወደ ሆነ ብርሃን ወዳለበት ነገር ነው ይመስለኝ። ከዛ ያ ብርሃን እኔን ሲያየኝ ማለት ነው በቃ በውስጤ እንደዚህ በቃ ኃጢአቴን ሁሉ ነገሬን ዝርዝር አድርጎ ነው የሚያየው ማለት ነው። እና በቃ በጣም ራሴን በጣም በቃ እንድጠየፈው እስከሆን ድረስ ማለት ነው። እና የፈጣሪ ጀጅመንት ፈጣሪ ጋር ሄደን ጀጅ ስንደረግ በጣም ነው በቃ የሚያስፈራው ማለት በቃ ራሴን እስከመጠየፍ ድረስ። ከዛም በኋላ ከዛ ደግሞ ይወስደኝና ደግሞ አሁን ወዳለንበት ታይም ለምሳሌ አሁን ስለ ኤክስ ያሳየኛል። ለምሳሌ ኤክስ የምትባለዋ ፊደል እንዴት ለሁሉም ነገር መጠቀሚያ እንደምትሆን የሚመጣው በሽታ ኤክስ ይባላል። ትዊተር የሚባለው ሶሻል ሚዲያ ኤክስ ነው ስሙ። ይሄ ኤክስ ያ ኤክስ። ክሪስመስ ኤክስማስ ነው የሚባለው። ክሪስመስ የገናን እንትን ኤክስመስ አድርጎታል። እና ኤክስ የምትለዋን በክራይስት ቦታ እያስገባት ነው ገባ። መስቀል እንደዚህ የነበረውን አውድቆት ነው ኤክስ። እና ያንን ኔክስት የሚመጡትን ነገሮች አሁን እኔ የተነገረኝ መልእክት አለ ማለት ያየሁት መልእክት አለ ተሰውሬም በቃ ብዙ ነገር ነው ያየሁትኝ። እና የፈረንሳይ ኦሊምፒክ ላይ ግራጫው ፈረስ የሞት መንፈስ ነው እና እሱን እያሳዩ ነበረ ኦሊምፒክ ብዙ ሴሬሞኒ ላይ ማለት ነው። እና ያ ሴሬሞኒ ላይ አለረሌ የክርስቶስ ከሐዋርያቶች ጋር ያንን ይመስል አድርገው ሰርተው አንገቶች ተቆርጦ ሲወድቁ ምናምን የሚያሳይ ምናምን አድርገው ሰርቶታል። እና ምንድነው ይሄ ነገር ምናምን ብዬ አልገባኝም። እና በሆነ ጊዜ ላይ በህልሜ ምን ያለኝ ያ የሞት መንፈስ የተሰየመው የግራጫው ፈረስ በባስ ነገር ተጭነን እያመለጥ ነው ምናምን ከኋላችን አንድ የቀረች በጣም ወፍራም ሴት ማለት ወፍራም ማለት በጣም ሸክም የከበደው አይነት ነው ትርጓሜው ማለት ነው። እሷን ከኋላ ባሱን ከፍትላት ስንደርስ ከኋላ ያስቆማትና እንትን አለው አይደለ የሚቀስፍበት እንትን የሆነ ምላጭ ያለው ነገር እንትን የሞት መንፈስ በሱ አድርጎ በቃ ሰውነቷ እንደዚህ እንትን ብሎ ምናምን በቃ የሚዘገን ነገር ያሳየኛል ማለት ነው። እና የሆነ ጊዜ ላይ ደግሞ በአጋጣሚ ልንገርህ የታይታኒክ መርከብ እሷን ለማየት እንገባለን ምናምን ብለው በዛው የቀሩ ቢሊዮነሮች የዛሬ 2 ዓመት ተኩል እንደዚህ እሱንም ከተወሰነ ጊዜ በፊት በህልሜ አይቼዋለሁኝ። በኋላ ላይ ሀፕን ሲያደርግ ደግሞ ከበርሜል በኋላ ተመልሼ ደግሞ ሀፕን አርባ አየሁትኝ 5 ሰዎች እዛ ውሃ ውስጥ ሰምጦ ሲቀሩ ማለት ነው። ለምሳሌ ሱዳን ውስጥ ጦርነት አልነበረ ቅርብ ጊዜ ከባድ ጦርነት ነበር ሱዳን ውስጥ። እሱን በህልም ያሳይቶኛል የሆነ ሰዓት ላይ
ገባ በቃ እንዳለ በነፍስ ወከፍ ሁሉም በቀጠም እንጂ ይዞ ምናምን አይነት ያሳየኛል። ወዲያው ደግሞ እዛው ሀፕን አድርጎ ያሳየኛል ማለት ነውና ልክ እንደዛው ይሄም በተለያየ አጋጣሚ እንዳየሁት ከሆነ ጀስት አሁን የዮሐንስ ራዕይ 13:6 ላይ የተላላቆች ታናናሾች ሁሉንም እንደሚያሰግድ ሁሉንም የአውሬ ምልክት እንትን እንደሚያደርግባቸው ከዛ የቀሩትን መግዛትና መሸጥ እንደማይችሉ ምናምን ይናገራልና ያን አሁን አጀንዳ የሚያመጡበትን ነገር ሰው አዌር አይደለም አያውቅም ብዬ ነው የማስበው። እና እኔ ከተገለጸልኝ ከተረዳሁትኝ ነገር ግን አሁን ይሄ የሆነ ያለው አጀንዳ አሁን በኮቪድ ክትባት ጊዜ የኮቪድ አጀንዳው አይ ቲንክ ከበሽታው ይልቅ ሰው በክትባቱ ተሳታፊ ይሆናል ወይ ማስክ አድርግ ሲባል ያደርጋል ወይ አይነት አጀንዳ ነው። ገባ ያ ስለሆነ ኔክስት እየመጣ ያለው እነሱ በተለያየ ሚዲያዎች ዲዚዝ ኤክስ ያቺ ተሰውር ያዩዋት ዲዚዝ ኤክስ የምትባል እየመጣች ነው። ስሟ ማይታወቅ ዲዚዝ ኤክስ የሚባል በሽታ ይመጣል። ያን ጊዜ ሰዎች ይሄን አልከተብም ይሄን ከተባለው እያሉ ዲሳይድ አያደርጉም። ማንዳቶሪ ይሆናል አይነት ይሄዱበት ያለው አካሄድ የዓለም የጤና ድርጅት ነው የሚለውና የዛሬ 2 ሳምንት ላይ ፓንዴሚክ አግሪመንት ተስማምተዋል 124 ሀገሮች ማለት ነውና ራሻ አልተስማማችም፣ ፖላንድ አልተስማማችም፣ እንደገና አይ ቲንክ እስራኤልም አልተስማማችም። ያው ከሚታወቁ ሀገራት ማለት ነው። እና ያ ስምምነት ምንድነው አሁን ይሄ በሽታ መጣ ከተባለ ማንም ሰው እንትን ማለት እንደማይችል ሪፊውዝ ማድረግ እንደማይችል ክትባቱን እየተናገሩ ነው በግልጽ ማለት ነው። ያ አንድ አጀንዳ ነው፣ የጤና ሰርቲፊኬት ነው። ከሶስቱ አሁን የሚያመጧቸው አጀንዳዎች አንደኛው የጤና ሰርቲፊኬት ነው፣ ሁለተኛው ደግሞ ዲጂታል መገበያያ ወይም ዲጂታል ከረንሲ፣ ሶስተኛው ደግሞ ግሎባል ፓስፖርት የዓለም አቀፍ ፓስፖርት የሌለው ሰው የዚህ ምድር ነዋሪ አይደለም ብሎ ነው እየሄዱበት ያለው ማለት ነው። ስለዚህ የጤና ሰርቲፊኬት ከሌለ ካልተከተብክ በሽታም ይሁን ምን ካልተከተብክ ለአንተ ተብሎ እንዴት ነው የዓለም ሕዝብ ሪስክ ላይ የሚገባው አይነት ገባ። በባለፈው ክትባት ብዙ ሰዎች ሞተዋል በኮቪድ-19 ክትባት ማለት ነው ገባ። አሁን ደግሞ የጤና ሰርቲፊኬት ያስፈልገዋል አንድ ሰው ብሎ 124 ሀገሮች ተስማሙ ፎርስ ለማድረግ ማለት ነው ክትባቱን። ሁለተኛ ደግሞ 194 ሀገሮች ደግሞ ግሎባል ፓስፖርት የምድር የዚች ዓለም ነዋሪ ሲቲዝን መሆኑን የሚያሳይ ፓስፖርት ወይም አይደንቲፊኬሽን ያስፈልጋል ብሎ 194 ሀገሮች ደግሞ ያን እንትን አድርገውና አሁን ሶስተኛው አጀንዳ ሲቢዲሲ ወይም ደግሞ ሴንትራል ባንክ ዲጂታል ከረንሲ እሱ የሚመጣበት መንገድ ምንድነው? መብራት በማጥፋት ለምሳሌ ባለፈው የዛሬ 8 ወር 9 ወር ማይክሮሶፍት የሚባለውን ሶፍትዌር አበላሽቶት ነበር ሆን ብለው ማለት ነው። ሆን ብለው ኤርፖርቶች ውስጥም ባንኮች ውስጥም አይሰራም ነበር የአፕሊኬሽን እና ያ ሙከራ ነው ገባ። ሰው እንዲላመደው ነው በቃ መብራት ሊጠፋ እንደሚችል እና የራሻና የዩክሬን ጦርነት አሁን ወደዛ ነው እየመራ ያለው ማለት ነው ገባ። በኒውክሌር ሰው መጨረስ ስለማይፈልጉ ምንድነው አጀንዳቸው ቴሌኮሙኒኬሽን፣ ኤሌክትሪሲቲ፣ ኢንተርኔት ምናምን እንዲጠፋ ተደርጎ በሆነ አይነት አጀንዳ ብላክአውት ከሆነ በኋላ ቤት ተቀምጣል። አሁን ለምሳሌ በበሽታ ምክንያት ያቺ ዲዚዝ ኤክስ የምትባለው ያስተዋወቃት ያለች በሽታ አለች። በሷ ቤት ከተቀመጥክ በኋላ ያን መብራት ያጠፉባል። የዛን ጊዜ ከረንሲውን ቀስ ብለው መቀየር ይችላሉ። ምክንያቱም ባንክ ሲስተም ስለማይሰራ ገንዘብ አክሰስ ማድረግ አትችልም። ስለዚህ ሴንትራል ባንክ የሚባለው ማዕከላዊ ባንክ ያው በነውጥ ማለት ነው በነውጥ ወደ እንትን እንድንሄድ ያደርጉናል ገባ ወደ አዲስ ከረንሲ። ስለዚህ ከዛን እኛ ከቤታችን ወጥተን የምናገኛቸው ኢንቫይሮንመንት ራሳቸው በቃ ኦልሞስት ክፍያ ራሱ የምትፈጽመው በባርኮድ ነው። እና አሁን የነሱ አጀንዳቸውን ሲያስተዋውቁ 3 እንትን ናቸው እንዳልኩክ አይዲው አለ የግሎባል አይዲ የጤና ሰርቲፊኬት እና የመገበያያው ሶስቱን እንደ እንትን ነገር እንደ ባርኮድ ነገር ምልክት ነች። ሰው አሁን ማይክሮቺፕ ነው ብሎ ያስባል። ማይክሮቺፕ በመርፌ ተደርጎ ሩዝ የምታክል ነገር ሰውነታችን ላይ ሊገባ ምናምን ብሎ የሚያስበው
ግን ሪያሊቲው ግን ምልክት ነች የሆነች እንደ አይታል ባርኮድ አሁን ዜንደር አሁን ሼር ስታረጋቺ ምታነባት ኪውአር ኮድ እንደዛ አይነት ኮድ ነው የሚደረግበትና ያቺ እሱን ምልክት የምታረጋው ዲቫይስ ልክ እንደ ባብ ጥርስ ያላት እንትን ነች ዲቫይስ ነች እና 5 ደቂቃ እሷን እጅ ላይ ቁጭ ያደርጉባል ሚሚክስ የምትባል ዲቫይስ ነች እሷን ቁጭ ሲያደርጉበት በሺ የሚቆጠሩ መርፌዎች አላት ማይክሮኒድል ነው የሚባለው ሚሚክስ ማይክሮኒድል ነው የሚባለውና ያንን ውስጥ ያንን ናኖ ሮቦቶች ነው ትራንስፈር የሚያደርገው ማለት ነው ከዛን ዮሐንስ ራእይ ላይ እንደሚናገረው ፈጣሪ ይሄን ምልክት የተቀበለ ይቅር አለልም ነው የሚለው አይተክ ከሆነ መጽሐፍ ቅዱስ ላይ ማለት ነው እና አሁን የገንዘብ ስርዓት በዛ አይነት መንገድ የሚቀየር ከሆነ ምን ቀራው ከዚህ በኋላ ማለት ለኔ ትልቅ ዋርኒንግ ነው ገባ እኔ ተሰውሬ የሚያዩት ነገር አለ እዛ ቦታ በርሜል ጊዮርጊስ ሆኜ ራሱ በህልም ያሳየኝ ነበር እዛ ቦታ ላይ ማለት ነው በማታ መጥተው ፎርስ ሲያደርጉን አይነት በግልጽ ነው እነሱ በየሚዲያው የሚናገሩት በየቦታው ማለት ነው እና ወይ ክርስቶስን ትመርጣለህ የሚመጣውን ነገር ትጋፈጣለህ ካልሆነ ደግሞ ገንዘብን ትመርጣለህ አይነት ነው ኔክስት የሚመጣው ነገር ማለት ነው አሁን ይሄ ሐሳብ ማለት ነው ማንንም ሰው መንቀሳቀስ የማይችልበት ሐሳብ ነው ይሄ አሰራር መሬት ላይ ወርዶ ከተተገበረ በእኛ እድሜም ይሁን በቀጣይ ትውልድ ይሄ ነገር ተግባራዊ ከሆነ ምን ሊሆን ይችላል አሁን ይሄን የሚሰማ ሰው ይሄን የሚያይ ሰው አንተስ ይሄን እንደሚናገር ሰው ምንድነው መደረግ ያለበት እኔ አሁን ሶሉሽኑን መናገር ካለብኝ አሁን ዛሬ ነው ወደ ንስሐ መግባት ያለብን ዛሬ ነው ወደ ንስሐ መግባበት ቀን ምክንያቱም የጤና ሰርቲፊኬቱን 124 ሀገሮች ከተቀበሉት የግሎባል ፓስፖርቱን 194 ሀገሮች ከተቀበሉት የሆነ ሰዓት ላይ መብራት ጠፍቶ ወደ አዲስ ዲጂታል ከረንሲ ከተቀየረ ቤት ባለበት ሰዓት እኮ ያንን ነገር አልቀበልም ማለት አይችልም ገባ እስከ ሞት ያደርሳል ዮሐንስ ራእይ ላይ እንደሚናገረው እስከ ሞት ያደርሳል ያለፈው አመት ሴፕቴምበር ላይ 2024 ሴፕቴምበር ላይ አጋጣሚ ነበርኩኝ በርሜል ነበርኩኝ ያን ጊዜና ICD-10 በሚባል ህገ መንግስት እነሱ ያጸደቁት ምንድነው ሌጋል ኤክስኪዩሽን ህገ መንግስቱ በሚፈቅደው ሞት ቅጣት ሰው በጥፋት እንኳን በመርፌ ነው የሚገደለው ገባ አሁን በስለት ባለው ነገር እንዲገደል ስለት ካለው ነገር ውስጥ ደግሞ ብለው የመረጣት የትኛዋን ነው እቺ በፍራንስ አብዮት ጊዜ ሰዎችን እንደዚህ አይታል አንገት አስገብተው እንደዚህ ቅርጥፍ የሚያደርግ እንትን ያንን እነሱ አጽድቀውታል አሁን ይሄን ማን ያውቃል እስኪ አሁን ይሄ እንደዚህ የሚገምት አለ በዚህ በሰለጠነ ዘመን አንገት ተቆርጦ መገደል ሊያውም አልቀበልም ያውሪው ምልክት አልቀበልም በሚል ህብረተሰብ ላይ ማለት ነው እና አሁን ብዙ ሰው ተከፋፍሏል ገባ የዓለም አጀንዳ ነው ብዙ ሰው ተከፋፍሏል በተለያየ ነገር ማለት ነው በሃይማኖት በቋንቋ በዘር በተለያየ ነገር በኳስ ጨዋታ ራሱ ብትለው ማለት ነው ገባ ሪስኪ ነው በጣም ነው ያ ነገር ለነሱ ምንድነው ይሄን አቴንሽን ሰተን እንዳናስቆመው ገባ የተባልነውን ነገር እንዳለ እንድናረግ ማለት ነው ገባ በሽታ የሚባል ነገር እነሱ ከፈለጉ ይሰሩታል ከፈለጉ በ5G ታወሮች አድርገው አንተውን እንዲያውቁ አድርገው ሰውነት እንዲታመም አድርገው እንደ በሽታ አድርገው በሽታም ያልሆነ ነገር በዛ ጋር ሊያመጡብ ይችላሉ ክትባት ገባ አሁን ክትባት በራሱ ነው መጥፎ ነው ያልኩኝ አይደለም ግን አሁን ኔክስት ላይ አሁን ባለፈው የዛሬ 3 ሳምንት 2 ሳምንት አጸደቁት ያን ህግ አንድ ሀገር እያንዳንዱ ከ124 ሀገሮች ውስጥ ኃላፊነት አለባቸው መንግስታት እዛ ሀገር በሽታ ቢመጣ ህብረተሰቡን ለመከተብ ሪስኩን ሚኒማይዝ ለማድረግ ተብሎ የተስማሙት አሁን ከነዛ ሀገራቶች ውስጥ ኢትዮጵያ ያማለችበት I think so maybe አዎ ግን አጀንዳውን ግን ምናልባት ላያውቁ ይችላሉ ከበስተጀርባ ያለው አጀንዳ ገባ ከበስተጀርባ ያለውን ግሎባል አይዲ ስታየው ጥሩ ይመስላል የዚህ ዓለም ዜጋ ለመሆን የዓለም መታወቂያ ዲጂታል ወርልድ ፓስፖርት ቢሆን ደስ ይላል ስታስቡ እቺን ሞመንት ነው ስለ አውሪው ማተብ ነው ገባ እና ዛሬ ይምጣ ነገ ይምጣ እኔ አሉን ነው ግን ሶስቱ ግን ሊንችፒኖች የመግዛትና መሸጥ ማይቻልበት ወቅት ሲመጣ ያ ታይም አሁን ማውራለ ክሪቲካል ጊዜ ነው ማለት ነው አሁን አማኝ የሆነ ሰው በህይወት ያለ ሰው ይሄ ነገር ያሳስበዋል
ሁሉም ሰው ሌላ ምንም የሚያሳስብ ነገር የለም። እኔም አንተም ሌላውም ሰው ምን ማድረግ አለ? ይሄንን አላየ አሁን ይሄንን ከብዙ ሰዎች ጋር አወራለሁኝ እኔ በሄድኩበት ቦታ ኮሙኒኬት አደርጋለሁ። ትራንስፖርት ላይ ማወራለሁኝ፣ ጸበል ቦታ ላይ ማወራለሁኝ፣ ከጓደኞቼ ጋር ማወራለሁኝ፣ ፌስቡክ ላይም ሼር አደርጋለሁኝ። ግን ይሄንን እውነት ነው ብሎ የሚቀበል ሰው የለም። እውነት ነው ብሎ ትንሽ እንኳን ስቴፕ መሄድ የራሱን ሪሰርች እንኳን ማድረግ የሚፈልግ ሰው የለም። አይ በዚህ ሌቭልማ እንደዚህ ሊሆን አይችልም ብሎ ያንተን አይዲያ ወይም ደግሞ ያንተን የተገለጸልን ነገር ዲስካርድ ማድረግ የሚፈልግ ነው እንጂ እኔ ሆት ሆኜ መናገር እችላለሁ። አንተ በጣም ሆት ሆኜ እንደዚህ ብዬ ግን በቃ ከሰዎች ጋር ብዙ ኮሙኒኬት ከማድረግ ይሄ እኔንም የተሰማው በቃ ገባ እንትን አድርጎኛል። የተወሰነ አይነት ኢነርጂን ድሬን አድርጎኛል። ግን ይሄ ነገር ጀስት በቃ ሁላችንም ዛሬ ላይ ወደ ንስሐ የሚያመጣን ለስጋና ደሙ እንድንበቃ የሚያደርገን ነገር ነውና እኔ 5 ዓመት የክርስትና ስቶሪን ያለኝ ግን በቃ እዛ ጋር ኤንድ መጨረሻውን ስለማውቀው ከአቅሜ በላይ የሞከርኩኝ ነው። ገባ በዚህ ጋር የራሴ ድነት ነው የሚያስጨንቀኝ። ብዙ መንፈሳዊ መንገድ የመጣ ሰው ደግሞ ይኖራል። ገባ ስለዚህ ሁላችንም አሁን ነው በቃ የምንነቃበት ታይም። ከባድ ጊዜ እየመጣ ነው። ስለዚህ ንስሐ ገብተን መዘጋጀት ነው በቃ ጀስት ያን ሪፊውዝ አድርገን ክርስቶስን የምንመርጥበት ሰዓት አሁን እነሱ ያንን ዲጂታል ከረንሲ ያመጡበት ሰዓት ላይ ለእያንዳንዱ ሰው ፍሪ የሆነ እንደዚህ በየወሩ ስንት ነው 2000 ዩሮ ነው እንደዚህ የአውሮፓ ውስጥ ፕሮሚስ እያደረጉ ነው። ገባ እንደዚህ ሰው ችግር ላይ ባለበት ሰዓት ላይ ሊያውም ገንዘብ ፍሪ አድርገህ እንዴት ነው እምቢ የሚለው ሰው? ገባ ከበስተጀርባ ያለው ነገር ግን የሆነ እንደዚህ የሚያነቃ ሰው ያስፈልጋል። ገባ ትልቁ ነገር አሁን ይሄ አሁን አንተ ያልካቸው ነገሮች ሰው የመጀመሪያ ሐሳቡን ሲቀበል ቴክኖሎጂን ከማዘመን ጋር ተያይዞ ይመስለዋል። አሁን ለምሳሌ ባንክ አሁን ስንቱ ሰው ነው ባንክ የሚገባው? የለም ሞባይል ባንኪንግ ነው የምትጠቀመው፣ ኤቲኤም ነው የምትጠቀመው። አሁን ያ ለሰው ጉዴት የለውም። ግን እነዛንም መጥፎ ነገሮች ደግሞ በእንደዚህ በቀላሉ ነው የሚያለማምዱን ነው። ኦፍ ኮርስ ከዛ በኋላ ነገሮች ሁሉ ተስተካክለው ሲመጡ ሰው ይሄንን በመቀበሉ ወይ ደግሞ ይሄን ሰፖርት በማድረጉ ገንዘብ የሚያገኝበት ኦፕሽን ከተመቻቸ አማኝ አይኖርም ነው በተቀሉ። ያ ነው ማለት በቃ አሁን የቴክኖሎጂ ሰዎች የምትላቸው አሁን ለምሳሌ አሁን ቶፕ ቦታ ላይ አሁን ሰለሞን ነው አይደል? ቲክቶክ ሰለሞን የሚባል ኢቢኤስ ላይ የሚያቀርበው እሱ አሁን ጭራሽ በሽታው ሲመጣ ናኖ ሮቦቶች ናቸው ውስጥ ይሄዱ የሚዋጉት ቫይረሱን ወይም ደግሞ ያንን ማይክሮቺፕ የሚመስል ነገር እንኳን ቢደረግ ሰዎች ቴሌፓቲካሊ በእነዚህ በአእምሮ መግባባት ይችላሉ አይነት እስከ ማለት ድረስ ገባ የቴክኖሎጂ ሰዎች ገባ። ሀገራችን ላይ ስታይ ደግሞ ይሄን ያክል ጥልቀት ሰጥቶ ይሄን ተከታትሎ ይሄ እንደዚህ ነው ያ እንደዛ ነው የሚል የለም። ገባ ስለዚህ አሁን ለሆነ አይነት የውጭ ዜጋ ብትነግረው ኦኬ ክርስቲያን ሳይሆን ራሱ ሊቀበል ይችላል። ኦኬ ይሄ ነገር ናኖ ሮቦቶች ከሆኑ ዲኤንኤክን የፈጣሪ ፊርማ ነው ዲኤንኤ ማለት ያንን ነገር የመቀየር አቅም ሊኖራቸው ይችላል ብሎ ሊጠነቀቅ ይችላል። ወይም ደግሞ እንደ እንትን ደግሞ እንደ ማህበረሰብ ደግሞ ያንን ነገር መቀልበስ ይቻላል ይሆናል። ግን አገራችን ላይ ግን የኢኮኖሚውን እንትን ስታስብ ያለውን ወቅታዊ ሁኔታ ስታስብ ምናምን ኮሙኒኬት ለማድረግ ይከብዳል። ገባ እንዲያውም በጣም ሰው ፉክክር ውስጥ ነው ያለው። ገባ ህብረት ማድረግ ሲጠበቅበት ፉክክር ውስጥ ነው ያለ ነው ማለት ነው። ገባ ያ ነገር ደግሞ ወደን የመጣንበት አይደለም። ገባ ከበላይ በቃ ከትልቅ እንደ ዓለም ስርዓት የተደረገ አጀንዳ ነው። ስለዚህ እኔ ከዚህ በላይ የሚያስፈራ አጀንዳ አላየኝም እነሱን ወንድሜ። በቃ ከዛ በኋላ እኮ ምንም ነፍስን እኮ ሰጠ ማለት ነው። ገባ በርሜል ቅዱስ ጊዮርጊስ በሄድክበት ጊዜ በርሜል ቅዱስ ጊዮርጊስ ለብቻ ነው የተጠመቀው? ኪዳነ ምህረት ሜዳ ኪዳነ ምህረት ተጠመቂያለሁኝ። እሺ እዛስ ምን የተለየ ነገር አለ? ኪዳነ ምህረት ያየኋቸው ነገሮች አይ እንደዚህ ሜሴጅ የለውም ማለት እንደዚህ አስታውሼ እንትን ማድረገው ነገር ሳይሆን ወደ 14 ቀን የተጠመቅኩትኝ ነፍሴ አየር ላይ ስትለቀቅ እንደዚህ በቃ በፍጥነት እንትን ላይ ስትሄድ በቃ በጣም ትርጉም አይሰጠኝም ለኔ ግን በጣም ድንቅ ነው። በቃ ማለት ፍጥነቱም ምኑም በቃ የሆነ አይነት ታርጌት ነገር አድርጎ እንዲያውም ምን ይመስላል የሆነ
በስናይፐር አይታል አንድ ጥይት ተተኩሶ በቃ ሚሊየን ታርጌቶችን ሲመታ አይነት የሚመስል ነገር በቃ እንደዛ በዛ በፍጥነት ማአት ታርጌቶችን ሲመታ የሚመስል ነገር እና የሆነ ቀን ላይም የሆነ እንደዚህ የሆነ ሊያስፈራ የሚችል ነገር አይቻለኝ። በርግጥ የኪዳነ ምሕረት ቀን ነው፣ የዛ ቀን ሁሉም ነው ኤቭሪባዲ ነው በቃ ከባድ ያየ ነውና ያው ግን የመጀመሪያው ጥምቀት ላይ ነው ብዙ ሜሴጆችን ያዩት በርሜል ላይ። በነገራችን ላይ ያው በዛው አጋጣሚ ይሄ ሚዲያ ሃይማኖታዊ ሚዲያ ነው፣ መንፈሳዊ ፕሮግራም ነው የሚቀርብበት። የሚከታተሉት ሰዎች ሙሉ በሙሉ 95 በመቶ የእምነቱ ተከታዮች ናቸው። ምናልባት የእግዚአብሔር ድንቅ ስራ አስገርሟቸው በአንዳንድ ሰዎች በኩል ሜሴጁ ደርሷቸው የእምነቱ ተከታይ ያልሆኑ ሰዎች ያው ተስበው በፕሮግራሙ ተደስተው የሚከታተሉት ሰዎች እንደሚኖሩም አምናለሁ። መግለጽና መናገር የምትፈልገው ነገር ካለ በነፃነት ብትናገር እንደ አንድ ኦርቶዶክስ ማለት ነው። አሁን እየገለጽከው ያለው ሐሳብ ለሁሉም ሰው ይጠቅማል። እኔንም ሌላውንም ሰው አስመልክቶ መናገር የምትፈልገው ሐሳብ ካለ ሳልቆራርጥ እለቀዋለሁ። እኔ አሁን ግልጹን ነው የምነግርህ። እኔ ወደ እውነት የሚመራን መንፈስ ቅዱስ ነው እና እኔ ሰዎችን ኮሚኒኬት በማድረግበት ሰዓት ለእኔ የተሰጠኝ ጀጅመንት አለ። ይህን ያክል ሌቨል ስነግርህ ሰው የኔ ኃጢአት ነው የሚያየው፣ ሰው የድሮ ማንነት ነው የሚያየው፣ ሰው አሁን እያረኩኝ ያለሁትን ነገር ነው የሚያየው፣ ሰው ያንን ማስኩን ነው የሚያየው። ግን እያንዳንዳችን መንፈስ ቅዱስን እውነቱን ግለጽልን ብለን ዛሬ ነው መጠየቅ ያለብን። የምናገረው ነገር ዛሬ ስናገር ከአንተ ጋር የነበረው ነገር የሰይጣን ዙፋን ነው እያወደቅንበት ያለ ነው። ገባ? በተለይ ለሀገሬ ህዝብ ማለት ነው። ገባ? በዚህን ያክል ሌቭል ተንኮል ታስቦ እያለ እርስ በርሳችን የምንልበት ነገር ዛሬ ነው መቅረት ያለበት። ገባ? እስኪ ሁላችንም እስኪ አሁን ያወራሁትን ቶፒክ እስኪ ኢንዲቪጁዋሊ ሪሰርች እናድርገውና ምን ያክል ሌቭል እንደደረስን እስከ መጨረሻው ላይ ማለት ነው። ጊደሮቹ የሚታረዱበት ጊዜ ተብሎ ቅርብ ጊዜ ነው። እስራኤል ሀገር የሰለሞን 3ኛው ቤተ መቅደስ እንትን የሚባልበት ገባ። ከዛ 7 ዓመት የስቃይ ዘመኖች አሉ። 3 ዓመት ከግማሽ ላይ ነው የአውሬው ምልክት የሚመጣው ማለት ነው። ገባ። እነሱ አውቀው ሐሳዊ መሲህ መጣ አሁን እንትና ሐሳዊ መሲህ ነው የሚሉክ ኦልሞስት ያለፈችውን ታይም እንዳታስባት ነው። ገባ። አሁን ነው አፍንጫችን ላይ ያለው የአውሬው ማተም ማለት ነው። ኢንግላንድ ሀገር መብራት እየጠፋ ነበረ። ሰብዌይ ውስጥ፣ ፈረንሳይ ውስጥ፣ ፖርቹጋል ውስጥ ገባ። ያ መብራት መጥፋት የሆነ ጊዜ ላይ እንድንለማመደው ነው። ገባ። በበሽታ ምክንያት ኳራንቲን ውስጥ ከገባን በኋላ ቤት ውስጥ ቁጭ ባልክበት ሰዓት መብራት ቢጠፋ ኢንተርኔት ቢጠፋ መንግስት ነው ሬሽን የሚሰጥ እየመጣ ማለት ነው። እንደዚህ አይነት በጣም ክሪቲካል የሆነ ወቅት ላይ የባንክ ሲስተም ገንዘብክ ባንክ ነው ያለው፣ ባንክ አይሰራም፣ ካሽ የሚባል ነገር የለም። በሽታ ላይ ነው ያለው። የእያንዳንዱ ሰው የጤና ሰርቲፊኬት መታወቅ አለበት። የዚህ ምድር ዜጋ መሆንን በመታወቂያ መታየት አለበት። በምን ትበላለህ? ባንክ ሲስተም እዛ ተይዞ ሶስቱን ነገሮች እንደዚህ እንደ ሊንችፒን አድርገው እንደ ችቦ ሰውነት ላይ ተጠቅመክ ነው አንተ ሰርቫይቭ የምታደርገው። ያለበዚያ መኖር አትችልም የምትባልበት ጊዜ አፍንጫችን ላይ ይቀርባል ነው የምልህ አለኝ። ገባ። አሁን አንተ እነዚህን ነገሮች ሰርች ማድረግ የጀመርከው ማጥናት የጀመርከው ወደ በፊት በነበርክበት ቤተ እምነትም ውስጥ ሆነ እንደው ከእምነት ጋር ከምን ሳይያዝ ዝም ብለህ አንተ ሪሰርች ታደርግ ነበረ ወይስ አሁን በምታያቸው ነገሮች እየተገለጸልህና ያወቅከው ነገር ነው? ማለቴ አሁን ይሄንን ሁላችንም እናውቃለን። ዮሐንስ ራእይ ላይ የአውሬ ማተብ እንደሚመጣ እንደዚህ ማይክሮቺፕ ምናምን የሚባል በወሬ እናውቃለን ሁላችንም። ግን በርሜል ሆኜ ማለት ነው በርሜል ጊዮርጊስ ሆኜ ማታ ላይ በጨለማ በርሜል ላይ ማታ ላይ የሆኑ አይነት ፎርስ ሊያደርጉን መጥተው ከዛን በህልሜ እኮ ነው የምልህ ለምሳሌ ከዛ በኋላ ማለት ነው እና እዛ ጋር አእምሯችን ላይ እንደ ድሪል እየተበሳ ሲገባብን አይነት በሆነ መንገድ ሳመልጥ ኢቭን ተሰውሬ ራሱ ዲዚዝ ኤክስ ምንድነው ስብሰባው ምንድነው የሚያረጉት ነገር ምንድነው አይነት ብሎ በነፍሴ በአንደበቴ መናገር በማልችለው ነፍሴ በምትረዳበት ነገር አሳይቶኛል። ከዛ በኋላ እኔ ማነባቸውን ኮንስፓይረሲ ቲዮሪስቶች በቃ እንትን ማድረግ ጀመርኩኝ። ኦልሞስት በቃ እነሱ እውነት አላቸው። በቃ ገባ። ሌላ የሚያስፈራ ነገር የለም። አሁን
ስለ ዩክሬንና ስለ ራሻ ስለ እስራኤልና ስለ ጋዛ አይደል እንድናስብ ነው የምንደረገው፣ ስለ አሜሪካና ስለ ቻይና ምናምን ማለት ነው። ግን ያ አይደለም። እኔ ከሆነ ጊዜ በኋላ ያን እውነታውን ካወቅኩኝ በኋላ እዛ ቦታ ላይም ካየሁትኝ በኋላ ሰውም ሞር አቴንሽን ያልሰጠው ነገር ቶፒክ ይሄ ነው። ገባ ሶ ጀስት በቃ በኔ ልጆች ጊዜ በአንተ ልጆች ጊዜ የሚመጣ አድርገን ነው የምናስበው ያንን። ገባ ግን ጀስት ትንሽ ታይም ነው የቀረው። ብዙ ሰዎች እዚህ ሚዲያ ላይ ምስክርነት ተናግረዋል። ገባ እኔ ምላት እቺ አጀንዳ ግን ከተፈጸመች በኋላ ከዛ በኋላ ምንም ነገር የለም። የስቃይ ዘመን ብቻ ነው ያለው። ያም ስቃይ ምንድነው? የአውሬው ማተብ የተቀበሉ ሰዎች በጣም ያስፈራ አይነት በሽታ እንደሚይዛቸው የአውሬው ማተብ የተቀበሉ ሰዎች ብሎ የሚያሳየኝ በሽታ ምን አይነት ተቀለ ጀስት ስጋችን የሚበላ የሆነ አይነት በቃ ልክ እንደ ቁስል መጽሐፍ ቅዱስ ላይም የሚመዘምዝ ቁስል በጣም ያቃጠል ቁስል ይይዛቸውና አፋቸውን ከፍተው ወደ ፈጣሪ ይሳደባሉ። ንስሐም አልገቡም፣ ሞቱ። ከዛ በኋላ በሲኦል ጭሳቸው ከዘመናት ወደ ሰማይ እንትን አለ ምናምን ይላል። እና ያንን የአውሬውን ምልክት የሚቀበሉ ሰዎችን ነው ያንን የሚያሳይ። 5ኛ ቀን ያየሁትኝ ተሰውሬ አመት ከምናምን የፈጀብኝ እያንዳንዷን ነገር እንትን ለማድረግ ማለት ነው። እና እኔ ለሀገሬ ምን አበረከትክ ብትለኝ እኔ ከዚህ ኢንፎርሜሽን ውጪ የዘለለ እኔ ትልቅ ነገር አለ ብዬ አላስብም። በቃ ዛሬ ነው ንስሐ የምንገባበት ቀን። ዛሬ እኔ ሮል ሞዴል ሆኜ ብገኝ በቅድስና ወይም ደግሞ በመልካም የሆነ መንፈሳዊ መንገድ በሆን ደስ ይለኝ ነበር። ግን እኔ ጀስት ሜሴንጀር ነኝ። ሜሴጅ ነው ማስተላለፈው። ካየሁትኝ ነገር የራሴ የሆነ ስትራግል አለኝ። ስለዚህ ወንድሜ ሁላችንም እንንቃ። የመጨረሻው ታይም ነች። ስለዚህ አሁን የሰው የመጨረሻው አማራጭ ምንድነው ብለህ ነው የምታምነው? ያን ጊዜ እኮ ይኸውልህ የአውሬውን ማተብ የምትቀበል ወደ ሲኦል ነው የምትገባው። ንስሐ ሳትገባም ብትሞት እኮ ወደ ሲኦል ነው የምትገባው። ገባ? አሁን ግን ስለ ንስሐ ልምምድ አድርገን የሆነ ጊዜ ላይ ወደ የምንሄድበት ተባረን ብንሞትም እንደዚህ በዓለም አቀፍ ደረጃም ደግሞ እኛን የአውሬውን ምልክት ያልተቀበሉ ሰዎችን የሚያስወግድ አይነት ሌጋል የሆነ አይነት ኤክስኪዩሽን መንገድ ቢመጣ ራሱ ንስሐ ገብተን ነው የምናመልጠው። ገባ? ሌላ ምንም መንገድ የለም። እና ክርስቲያን ህብረተሰብ ነው ይሄንን ሞር የሚያውቀው መጽሐፍ ቅዱሳችን ስላለ ማለት ነው። ስለዚህ ይሄንን ኢንፎርሜሽን ሼር እናድርግና ለሰዎች ፕላስ ደግሞ በኢንዲቪጁዋሊ ደግሞ አሁን ያለንበትን ታይም እስኪ ምን ላይ እንዳለን ሪሰርች እናድርግ። ገባ? ከዚህ በላይ ሞር ኢንፎርሜሽን የሚሰጡ ብዙ እንትኖች አሉ። ስለ ገንዘብ የምንጨነቅበት ጊዜ አይደለም፣ ስለ እድገት። ገባ? በዚህ ሁሉም ያው ስራ መስራትም ገንዘብ ማግኘትም እድገት ማግኘትም ቤተሰብ መመስረት ሁሉ ነገር ኖርማል ነው፣ ናቹራል ነው። ግን እቺ ታይም በጣም ክሪቲካል ነች እና ብዙ ሰዎች በርሜል ጊዮርጊስን ሄደው ቢያዩና የተገለጸላቸውን ነገር ደግሞ ከራሳቸው ህይወት ጋር ደግሞ እንትን ቢያደርጉ ጥሩ ነው። ግን እንደኔ ግን እቺ አሁን እኔ የመጣሁባትኝን አጀንዳ ሰው ቀላል አድርጎ ባያይ ደስ ይለኛል። እና የመጀመሪያው ነገር ልባችንን ነው። ልባችን የሚሄድበትን እንትን እስኪ እንመልከተው። አሁን ላይ ገባ? ትንሽ የመጨረሻው ጊዜ እንደመሆኑ መጠን እኔ ለራሴ ነው የምፈራው። እርግጥ እኔ ስለ ራሴ ነፍስ ነው የማስበው። ግን ሰው ደግሞ ያለበትን ነገር ጀጅ እንዲያደርግ ራሱን ወይ ምን እያደረኩኝ ነው? ምን እየሰራኝ ነው? ምንድነው የሚያስጨንቀኝ? ብዙ ጊዜ የለንም። አሁን የመጨረሻዋ ሩጫ ነች። የመጨረሻ ዙር ማለት ነው። ንስሐ ገብተን ጀስት በዛ ንስሐ ውስጥ ፈጣሪ እየተላመጠ የምንኖርባት ጊዜ ነች። ብዙ ምስክርነት ላይ እንደሰማው ማለት ነው ያንተ ቻናል እሺ መጨረሻ ፖይንት ነች። በቃ እሺ ወንድሜ የዛሬ እንግዲህ የሆነህ ስለመጣህ ይሄንም ሐሳብ ሼር ስላደረከን ለሁሉም በአድማጭ ተመልካቾች ስም ላቅ ያለ ምስጋና አቀርባለሁ። ሰው ሁሉ ደግሞ በዚህ ሰምቶ ነቅቶ አውቆ ተመልሶ እንዲጠቀምበት የእግዚአብሔር መልካም ቅዱስ ፈቃድ ይሁን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ መገናኘት ያለብን እና ቀሪ ነገር ካለ አስፈላጊ ሆኖ ከተገኘ በድጋሚ እንገናኛለን።
እግዚአብሔር አምላክ ሁላችንንም ያው እድሜ ለንስሐ ዘመን ለፍስሐ ሰጥቶን ወደሱ እንድንመለስ አምላካችን እግዚአብሔር ይርዳን እላለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከወንድማችን ጋር የነበረን ቆይታ ይሄን ይመስል ነበረ። ወንድማችን በቆይታችን ያካፈለን ሐሳብ እስከዛሬ በዚህ ሚዲያ ላይ ከሚቀርቡ ፕሮግራሞች ትንሽ ጠጠር ያለ ቢሆንም ሁላችንም ይሄንን ሳይኮሎጂካሊ ተረድተን ገምተን ከራሳችን ማንነትና አሁን ካለንበት ወቅታዊና ከደረስንበት የመጨረሻ ዘመን ፍጻሜ ሁኔታ ጋር አመዛዝኖ ይሄንን አጣጥሞ መረዳት ለሁላችን እንደማይከብድ ተስፋ አደርጋለሁ። እንደዚህ አይነት ጠጠር ያለ ሐሳብ ካላችሁ ሁላችንም በጋራ ሆነን ማንሸራሸር ስለምንችል ከታች ሚዲያው ላይ በሚቀመጠው ስልክ ቁጥር በመደወል የመጣችሁ ሐሳባችሁን ሼር ልታደርጉን ትችላላችሁ። በተለያዩ ገዳማትና አድባራት ላይ ሄዳችሁ በቅዱሳኑ መታሰቢያ ጸበልና ቃል ኪዳን የዳናችሁ የተፈወሳችሁ ሰዎች ካላችሁ መታችሁ መመስከር ትችላላችሁ። አገልግሎቱ አይቋረጥም። ትግላችን ወይም ደግሞ ውጊያችን እስከዚህ የሚባል ሳይሆን እስከ ቀራንዮ ነው። መጨረሻው ቀራንዮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን እስከ ሞት ድረስ ስለሆነ ዋጋ የከፈለልን ማለት ነው። ስለዚህ ዛሬም ላለንበት ትውልድ ዛሬም እኛ በእምነታችን መክፈል ያለብን ዋጋ እስከ እምነት ድረስ ስለሆነ ከዚህ እስከዚህ ሳትሉ እስከ ሞት ድረስ ለሚከፈል መስዋዕትነት ሁላችንም ራሳችንን አዘጋጅተን ንስሐ ልንገባ ያስፈልጋል። እንግዲህ የመጨረሻው ዘመን የምንድንበት የምናመልጥበት ንስሐ በመግባት መልካም ስራ በመስራት በጎ ነገር በማድረግ የድንግል ማርያም ምልጃና ጸሎት እንዳይለየን ሁልጊዜ በእናትነት ፍቅሯ እንድትጎበኘን በመማፀን የቅዱሳን የጻድቃን የሰማዕታት የሐዋርያት እርዳታቸው በሕይወት ያሉ የተሰወሩ ያረጉ እንዲሁም ደግሞ ሞትን የቀመሱ በስጋ ድካም ያረፉ ብዙ ቅዱሳኖች አሉ። ይሄ ነው የመጨረሻው ዘመን። የተሰወሩ ቅዱሳኖች እና አቡነ አረጋዊ እና አቡነ ገሪማ እነ ኤልያስ ሌሎችም ቅዱሳኖች የተሰወሩ ቅዱሳኖች 666 ተብሎ የአውሬው ቁጥር በመጽሐፍ ቅዱስ በዮሐንስ ራእይ ላይ የተጻፈው የአውሬው ስም ክርስቶስን ሐሰተኛ ነብይ ነው ብሎ ራሱን ደግሞ አምላክ አድርጎ ወደ ምድር መጥቶ በሚሰብክበት ጊዜ የተሰወሩ ቅዱሳኖች ደግሞ እውነትን መስክረው ሐሳዊ መሲሁን ደግሞ ተዋግተው ሞትን የሚቀምሱ ስለ ክርስቶስ የሚመሰክሩ ብዙ ቅዱሳኖች አሉ። እኛም በፕሮግራማችን መካከል ዝክረ ቅዱሳን የሚል ፕሮግራም ይዘን ቅዱሳንን ለማስታወስ ቅዱሳንን ለመዘከር የቅዱሳንን ህብረትና የቅዱሳንን ምልጃ የቅዱሳንን ረዳትነት ለማግኘት በዶርቃ ሚዲያ አንድ መርሃ ግብር ይዘን መጥተናል። እሱም ዝክረ ቅዱሳን ይባላል። ዝክረ ቅዱሳንን በምን መንገድ እንዘክር፣ በምን መንገድ እናስታውስ የሚለውን እየደወላችሁ ልታወሩኝ ትችላላችሁ። በቅዱሳን ስም ዝክር መዘከር፣ የታመመን መጠየቅ፣ የታሰረን መጠየቅ፣ የተቸገረን መርዳት፣ ቅዱሳንን መታሰቢያቸውን ማድረግ ምን ያክል ዋጋ እንደሚያሰጥ ያው በተለያዩ መምህራኖች ቀጥለን አገልግሎቱን የምናሰፋው ይሆናል ማለት ነው። ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። ከቀሪ የዶርቃ ሚዲያ መርሃ ግብር ጋር በድጋሚ እስከምንገናኝ ድረስ ቸር ሰንብቱ።